ሰላም ዛሬ ደግሞ ቆንጆ ቀለል ያለ የሚጣፍጥ ሳንድዊች ልሰራላችሁ ነው። የእንቁላል ሳንድዊች ማለት ነው። ለየት ባለ መልኩ የተቀቀለ እንቁላል አዘጋጅቻለሁ። ለአንድ ሰው ከሆነ ከ2 እስከ 3፣ ለሁለት ሰው ከሆነ ደግሞ ከ6 ያላነሰ ወይም ያልጀመረ። እንደምታዩት ባሮ ሽንኩርትና ኮሪያንደር አለኝ። በባሮ ሽንኩርቱ ፈንታ ቀይ ሽንኩርት መጠቀም ትችላላችሁ። ማዮናይዝ አለኝ። ቶስት አለኝ፣ የምትፈልጉትን የቶስት አይነት ማለት ነው። ብራውን ቶስት፣ ዋይት ቶስት whatever you want። ከዛ ይሄንን እንቁላሉን ማሽ እናደርጋለን፣ በሹካ እንፈረካክሰዋለን በደንብ አድርገን። ታዲያ ዩቲዩብ ቲክቶክ ላይ ካላችሁ ፎሎ ማድረግ አትርሱ፣ ላይክ ማድረግ አትርሱ። ዩቲዩብ ላይ ከሆነ ደግሞ የምትመለከቱት ፕሊዝ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ቴንክ ዩ። ከዛ ከፈረካከስነው በኋላ 2 የሾርባ ማንኪያ ማዮኔዝ እንጨምራለን። የከተፍነውን ባሮ ሽንኩርት እንጨምራለን ወይንም ቀይ ሽንኩርት። ከዚያም ኮሪያንደሩን እንጨምራለን። ብላክ ፔፐር እና ጨው እንጨምራለን። ስፓይሲ ከፈለጋችሁ ወይም የሚያቃጥል ከፈለጋችሁ ደግሞ ቃሪያ ድቃችሁ ከትፋችሁ መጨመር ትችላላችሁ። እኔ ልጆቼም ስለሚበሉ አልጨመርኩም፣ ብላክ ፔፐር ብቻ ነው የጨመርኩት። ይሄንን በደንብ አድርገን እናዋህደዋለን። ካዋሃድን በኋላ በደንብ አድርገን ቶስት ላይ እንደዚህ እንቀባዋለን። ከፈለጋችሁ ቶስቱን ኦይል ማስነካት ካልፈለጋችሁ ቀድማችሁ ቶስተር ላይ ቶስቱን ቶስት ማድረግ ወይ ማድረቅ ትችላላችሁ፣ ከሽ እንዲል ማለት ነው። እኔ ግን የማደርገው አሁን ቀጣይ ስቴፕ በመታወት መጥበሻ ላይ ትንሽዬ ዘይት አድርጌያለሁ፣ ትንሽዬ ክሪስፒ እንዲሆን ማለት ነው። ይሄው በዚህ መልኩ ቶስት እናደርገዋለን። እኔ በዚህ መልኩ ነው የሰራሁት። እናንተ ግን ይሄንን የኦይሉን ፓርት ካልፈለጋችሁት እንዳልኳችሁ ቶስተር መጠቀም ትችላላችሁ። ግን ይሄ በጣም ቆንጆ ጣዕም አለው፣ ክሪስፒነቱ ይጣፍጣል በጣም። ዘይት ሳታበዙ ሌላም ሰራሁኝ ጨመርኩበት ማለት ነው። እንደዚህ አድርጋችሁ ሰራ አድርጋችሁ መመገብ ትችላላችሁ። ለቁርስ፣ ለምሳ፣ ለራት ይሆናል። ባይ ዘ ዌይ ፕሊዝ ቲክቶክ ላይ ካላችሁ 10 ጊዜ ኮፒ ሊንክ አድርጉልኝ፣ ለሌሎች ሰዎች እንዲደርስ ሪፖስት አድርጉልኝ ፕሊዝ ፕሊዝ ፕሊዝ። ቴንክ ዩ ሶ ማች። ደግሞ ፎሎ እያደረጋችሁ እሺ። ይሄው እዚህ ጋር እንደዚህ ካደረኩኝ በኋላ እንዳይረባችሁ እሳቱን ግን ተቆጣጠሩት። እንገለብጠዋለን ጎልደን ከለር እንዲይዝልን ይሄው እንደምታዩት ማለት ነው። ያው ዳቦ በዘይት ወይ በቅቤ ከሆነ ቶሎ የማረር እንትን ስላለው ተጠንቅቃችሁ መሆን አለበት፣ እንዳትረሱት። እኔ አንድ አራብኛለች ከልጆቼ ጋር ስሯሯጥ ማለት ነው እየሰራው። በሁለቱም ፓርት እንደዚህ ቶስት ካደረግነው በኋላ ከፈለጋችሁ እንደኔ መቁረጥ ትችላላችሁ፣ እንደዚህ ስላይስ ማድረግ ትችላላችሁ። ካልፈለጋችሁም ደግሞ እንደዚህ ሰርቭ ማድረግ ትችላላችሁ። ዋናው ነገር ጣፍጧችሁ ተመገቡት። ሰርታችሁ ቅመሱና ታመሰግኑኛላችሁ። የምር አንዳንዴ ቁርሳችሁን የሆነ እንደዚህ ፓርት ቀየር አድርጉ። አያችሁት እንዴት እንደሚያምር? ላይን ራሱ በጣም ይማርካል። ከምሬ ነው የምላችሁ። ደግሞ መጣፈጡ ስቀምስ ነግራችኋለሁ። ይሄው እዚህ ጋር ልቀምስላችሁ ነው። ኧረ በስማን ብያለሁ። ባይ ዘ ወይ በነገራችን ላይ በስማን ብያለሁ። ቀመስኩት። በጣም ነው የሚጣፍጠው ከምነግራችሁ በላይ። ያው እኛ ዩዥሊ ሁሌ የምንሰራዋለን፣ በጣም ነው የምንወደው። ግን ተደጋጋሚ ቶሎ አልሰራውም። ቀየረ ማድረግ ስንፈልግ እንደዚህ እንሰራለን ማለት ነው። በጣም ነው የሚጣፍጠው። ሰርታችሁ ሞክሩት። እኛ ወደነዋል። ባሌም እየበላ ነው፣ እኔም ልጆቼም እየበላን ነው። ፎሎ፣ ሼር፣ ላይክ ማድረግ አትርሱ። በቀጣይ ቪዲዮ እስከምንገናኝ